ቦርጭና ክብደት የመቀነስ ጉዟችን ቀን 1 ከዛሬ ጀምሮ ቦርጭ አስቸገረኝ በወሊድ ምክንያት ነው ይሄን የሚያል ሆድ ያወጣሁት ምናምን ማለት ቀረ። ለሁሉም ሰው ለሚያጠባም ለማያጠባም ሰው የሚሆን የዳይት ፕሮግራም ከዛሬ ቀን 1 ጀምሮ ፖስት አረግላችኋለሁ። ይሄንን ቪዲዮ ስታገኙ ግን ሼር፣ ኮፒ ሊንክ፣ ሪፖስት እና ፌቨራይት ማድረጋችሁን እንዳትረሱ። ቀን 1 ላይ ሁላችንም ክብደትን ቦርጭም ለመቀነስ ስትጀምሩ ኪሎአችሁን መመዘናችሁን እንዳትረሱ። ከታች ኪሎአችሁ ስንት እንደሆነ ኮሜንት ስር ጻፉልኝና ልወቀው እና ቀን 1 ላይ ጠዋት በባዶ ሆዳችን ቺያ ሲድ ነው የምንጠቀመው። ከሱ በኋላ ትርሲት ተፈጥሯዊ ክብደት መቀነሻ ሻይ እንጠቀማለን። ይሄንን ሻይ እኔ ጋር ማግኘት ትችላላችሁ። ልደታና መገናኛ ሱቆች አሉን። እናም ደግሞ ጨጓራ ካለባችሁ ሻዩን መጠጣት ያለባችሁ ከምግብ በኋላ ነው፣ ማለትም ከቁርስ በኋላ ማረግ ትችላላችሁ። እኔ ግን ጨጓራ ስለሌለብኝ ጠዋት በባዶ ሆዴ ትርሲት ተፈጥሯዊ ክብደት መቀነሻ ሻይ እጠቀማለሁ። ቁርስ ላይ ዛሬ የምንበላው ቀን 1 ላይ ፓፓዬ ከብርቱካን ጋር ነው እና ደግሞ ውሃ 2 ሊትር ውሃ እንጠጣለን። ሰፕሊመንት ካላችሁ ብትወስዱ በጣም አሪፍ ነው። ዳይት ላይ የማዞር እናም ደግሞ ደም ማነስ፣ ቫይታሚን ዲ ዴፊሸንሲ፣ ካልሲየም ካለባችሁ እሱን ቼክ አድርጋችሁ ለመውሰድ ሞክሩ። ዛሬ ምሳችን ላይ ቀን 1 ላይ የምንጠቀመው 1 ቁርጥ እንጀራ ከድፍን ምስርና ሰላጣ ሙጥጫ ጋር ነው። የሙጥጫውን አሰራር የምትፈልጉ ከሆነ በኔክስት ቪዲዮ ፖስት አረግላችኋለሁ። እናም ደግሞ ለ10,000 ስቴፖች ወክ እናረጋለን። ዴይ ዋን ላይ ወክ ነው የምናረገው፣ ወይም ደግሞ እናንተ አቅማችሁ የፈቀደው 20 ደቂቃም 30 ደቂቃም ቢሆን ወክ ማረጋችሁን እንዳትረሱ። ከዛ 12 ሰዓት ሲሆን የአትክልት ሾርባ እንጠቀማለን። እራታችንን ከበላን በኋላ 1 ሰዓት ላይ ደግሞ ትርሲት ተፈጥሯዊ ክብደት መቀነሻ ሻይ እንጠጣለን። ቀንቱ ይፖሰት በሉ።